ከዛሬ ዱዓ ሳደርግ ነበር ግን ዱዓዬ ምላሽ አላገኘም ነው እውነት ዱዓችን ምላሽ ያላገኘው ጌታ አላህ የማይሰማ ጌታ ሆኖ ነው ከላ በፍጹም እሱ አይደለም እንዴ ሳንለምነው በፊት ኡድዑኒ አስተጂብ ለኩም ያለን ለምኑኝ እሺ ላለሁ እኮ ነው ያለው አላህ ለምኑኝ ያለው ላይሰጥ አይደለም እኛ ጋር ለመናችን ላይ ችግር ከሌለ በስተቀር ስለዚህ ቢያንስ ችግር ብዬ ያየኋቸው ነጥቦች የተወሰነ ነገር ለማስተዋወስ ፈልጌ ነው ያው ሐቅም ከሆነ ከአላህ ተውፊቅ ነው ስተት ከሆነም የነፍስዬ ድክመትና የሸይጣን ጉትጎታ ነው እናም ከነዚህ መካከል አንዱ ምንድነው ከተባለ ከሁሉ በፊት አላህን እሺ ማለት ይተበቀብናል አላህ ለምንለምነው ነገር እሺ እንዲለን እኛም እሺ የሚለውን ነገር መላመድ አለብን ሲያዘን ትእዛዙን ማንፈጽም ከሆነ ሲከለክለን የከለከለን ነገር ሁሉ የማንጠነቀቅ የምንዳፈር ከሆነ በቸገረን ወቅት ላይ ያ ረቢ ስማን ብንልና ዱዓችን ተሰሚነት ባያገኝ ችግሩ የኛው ነው እንጂ እንዴት ከጌታ አላህ ዘንድ ሆነ ዱዓችን ወደ ሰማይ ወጥቶ ኃይል እንዳይኖረው ያደረገው የኛውን ቢተኝነት ነው አላህ ለምኑኝ ባለበት አየት ላይ ቀጥሎ የተናገረው እኮ ይሄ ነው ሱረቱ ጋፊር ላይ ምንድነው ያለው ወኢዛ ሰአለከ ዒባዲ ዐኒ ይላል ባሪያዬ ስለኔ በጠየቀህ ጊዜ ይሄ ጌታ ሩቅ ነው ድምጼን ከፍ አድርጌ ልጩህን ወይስ ቅርብ ነው በሚስጥር ልለምነው ብሎ በጠየቀህ ጊዜ ፈኢኒ ቀሪብ እኔ ለባሪያዬ ቅርብ መሆኔን ንገርልኝ ኡጂቡ ዳዕወተ ዳዒ ኢዛ ደዓን የለማኝን ልመና በለመነኝ ጊዜ እቀበላለሁ አለ ታዲያ እንዲቀበለን እሺ እንዲለን ምን ይሁን ፈልየስተጂቡ ሊ ወልዩእሚኑ ቢ አለ እናንተም ለምላችሁ ነገር ለማዛችሁ እሺ በሉኝ በኔም እመኑ ነው ያለው ለዓለሁም የርሹዱን ቅኑን ጎዳና እንመራ ዘንድ ስለዚህ አላህ ለሚለን ነገር እሺ ባዮች ነን ጌታ አላህ ምንም ነገር ቢያዘን ካቅማችን በላይ እኮ እንደማያዘን የታወቀ ነው ላ ይከልፉ الله نفسا الا وسعها ነው ካቅም በላይ የምንታዘዘው ከሌለ በዱዓ ወቅት አላህ እሺ እንዲለን እኛም ጌታችን ባዘዘን ወቅት እሺ ማለት አለብን ይሄ አንደኛው ነው እሺ ካልን ነው እሺ የምንባለው ተጨማሪ ማስረጃ በሐዲስ ካስፈለገ ረሱል አለይሂ ሰላቱ ወሰለም አንድን ሰው አወሱት ይጢሉ ሰፈር ወይም መንገድ በጣም ያረዘመ ነው ተመልከቱ ሙሳፊር መሆኑ እኮ ለዱዓ ተውፊቅ ተቀባይነት አንድ አስተዋጽኦ የሚያደርገው እሱ ነበር ሰውየው ሰፈር አርዝሟል አሽአስ ጸጉሩ የተንጨባረረ ነው በትክክል የተበጠረም አይደለም አግበር አዋራ ሰውነቱን ከቦታል ተረከዞቹን ወላ እግሩ ላይ ምኑ ተሰነጣጥቋል ጉስቅልና በዱዓ ወቅት ላይ ተቀባይነት እንዲኖረው ሌላ ደጋፊ ሰበብ ነበር በሰውየው ላይ የታየው የመጎሳቀል ሁኔታ የሙዱ የደይህ ኢለ ሰማእ አሉ ሁለት እጆቹን ወደ ላይ ይዘረጋል አሉ በዱዓ ወቅት እጅን ማንሳት የተወደደ ሱና ነው ይሄ ሰው ሶስተኛው ሱና ተሟልቶለታል ማለት ነው يقول يا رب ያለ ጌታ አላህን ይማጸናል ያ ረብ የምትለው ቃል ራሱ ተወዳጅ ነች በዱዓ ወቅት ይሄ ሁሉ አራት ተወዳጅ የሆኑ ሱናዎች ተሟልተውለት ሳለ ለምንድነው ዱዓው ሙስተጃብ ያልሆነው ይሄው ሰው ሲባል ወመልበሱሁ ሐራም ሲለብስ የነበረው ከሐራም በተገኘ ነው እንደዚሁም የሚበላው ከሐራም በተገኘ ነው የሚጠጣው ከሐራም በተገኘ ነው ወጉذي بالحرام ሰውነቱ የተገነባው በሐራም ነው فأنا يستجاب لذلك እንዴት ዱዓው ሙስተጃብ ይሆን አሉ አራት ተወዳጅ ሱናዎች ተሟልተውለት ሚበላ ሚጠጣው ሚለብስና ሰውነቱ የተገነባው በሐራም ነገር በመሆኑ ምክንያት ዱዓው መቅቡል እንዳይሆን ጋረደው ስለዚህ ከሐራም ነገር በመራቅ አላህ ያዘዘንን መፈጸም ለዱዓ ሙስተጃብነት አይነተኛ መፍትሄ ነው ይሄን እንዳንረሳ ሁለተኛው ደግሞ ሌላው በመንለምንበት ጊዜ የቂን እርግጠኝነት ያስፈልጋል አላህ ሰሚ ነው ያልሰብኩትን ያሳካል ሙሉ እርግጠኛ መሆን አለብን ምናልባት ጌታዬ ከሰማኝ እሺ ካለን ብለን ዱዓውን አንጠልጥለን በጥርጣሬ ከሆነ ያ ዱዓ መቅቡል ላይሆን ይችላል ነው አንዱ ሰበብም ይሄ ነው رسول عليه الصلاة والسلام ادعوا الله وأنتم موقنون بالإجابة አላህን ለምኑ ተማጸኑ ስትማጸኑት ምላሽ እንደሚሰጣችሁ እርግጠኛ ሆናችሁ ነው ያሉት እርግጠኝነት ያስፈልጋል አያይዘውም ቀጣዩን መስፈርት ነገሩን በዱዓ ወቅት ቀልብን መሰብሰብ ሐሳባችን ዱዓው ላይ ማረፍ እንዳለበት ሲነግሩን ወአለሙ ወaqalu anna Allah la yaqbalu du'a min qalbi rajulin ghafilin la አላህ ከዘነጋ ልብ ላይ ዱዓን አይቀበልም አሉ